የዛሬው ታሪክ የመጣው ከሁለተኛ ቆሮንቶስ ምዕራፍ 12 ነው። ጳውሎስ ጠንካራ የእግዚአብሔር አገልጋይ ነበር። ወንጌልን በየቦታው ሰብኳል። ጳውሎስ ግን ድክመት ነበረው። መጽሐፍ ቅዱስ የሥጋ መውጊያ ብሎ ይጠራዋል። ይህም ሕመምና ትግል አስከትሎበታል። ጳውሎስ 3 ጊዜ ወደ እግዚአብሔር ጸለየ። እግዚአብሔርን እንዲያስወግድለት ጠየቀው። እግዚአብሔር ግን ለጳውሎስ የተለየ መልስ ሰጠው። እግዚአብሔር እንዲህ አለ፣ ጸጋዬ ይበቃሃል። እግዚአብሔር እንዲህ አለ፣ ኃይሌ በድካም ፍጹም ይሆናል። ጳውሎስ ኃይለኛ ነገር ተምሯል። እግዚአብሔር ድክመቱን አላስወገደም። እግዚአብሔር ግን ከእርሱ ጋር ለመኖር ብርታት ሰጠ። ጳውሎስ የእግዚአብሔር ጸጋ ከሕመሙ እንደሚበልጥ ተገነዘበ። ደካማ በነበረበት ጊዜ እግዚአብሔር በእርሱ ውስጥ ጠንካራ እንደነበር ተናግሯል። ይህ ታሪክ አንድ አስፈላጊ ነገር ያስተምረናል። አንዳንድ ጊዜ እግዚአብሔር ትግሉን አያስወግደውም፣ ነገር ግን እንድንቀጥል ጸጋ ይሰጠናል። እግዚአብሔር ድክመታችንን ይረዳል፣ ከእኛ አይርቅም። ዛሬ ድካም ከተሰማህ እየጸለይክና እየጠበቅክ ከሆነ ይህንን እውነት አስታውስ። የእግዚአብሔር ጸጋ በቂ ነው። ኃይሉ ይጠብቅሃል። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።